ጣፉልኝ ማለት ነው ከውጭ። ከዛ እኔም እስከዛሬ ልብ ብዬው አላውቅምና በቃ ልብሽን አየሁኝ ማለት ነው። ምን አይነት ልብ እንዳለሽ፣ ምን አይነት ንጹህ ልብ እንዳለሽ ተረዳሁኝ። የምሬን ነው። እና ያ ንጹህ ልብሽን መጉዳት አልፈልግም። እንዴ ምን የምርክ ነው? እውነት የገለኩ እንዳይመስልሽ እንደዛ ተብሎ ተጽፎልኝ ነው። እና እኔም ማስተዋልኩትና እንዴ ምን ሆና ነው ምናምን ነገር አልኩኝ። እሺ ሀሳቤን አንዴ ስማኝ። ማለት ልጅ በረከት ነው አይደል? አንቺ ግን መች ነው ጥንጭ? የአንቺ መች ነው የሚቀለደው? የሆነ ነገር ላወራ ነበረ። በቃ ይቅር። አይ የምሬን እውነት ኧረ ሀሳቤን እንኳን አስጨርሰኝ። ልጅ ትወጃለሽ? አዎ ጌታ ነው። አንተ እኔ ምሳል እኔም አንቺ የምትፈልጊው ምን አይነት ልጅ ነው? እኔ የምፈልገው ምን አይነት ልጅ ነው ማለት አልገባኝም። እኔ የሚመስል ወይስ አንቺ የሚመስል? ወይኔ ቀልዱን ተወውና ስማኝ። እንደ ቀልድ ነው እንዴ የሚመስልሽ አንቺ? አዎ እየቀለድክ ነው አብርሃም። በእናትህ ከአንዴ ስማኝ በደንብ። እንደ እኔ ስቀልድና ቁም ነገሬንም በቃ መለየት አቅቶሻል ማለት። እኔ እንደዚህ ስትሆን ደስ ይለኛል እና ሀሳቤን እያስቀየርከኝ ነው። ላውራክ የፈለግኩት ጉዳይ አለ። እንዴ ታዩ ጉዳይሽን ወደኋላ በይውና አሁን እዚያ ትልቅ ከዛሬ ድረስ ወደኋላ ብዬው ነው። አዎ ግን ቆይ አንዴ እኔን ስማኝ። ምን አስጨርሰኝ? እሺ እውነት ጨርሽ። በቃ እኔ ቀዳሚ በቃ ችግር የለውም። እሺ ስማኝ። ትናንትና ከሩታ ጋር መገናኘታችን አውቃላ? አውቃለሁ። እና ላውራት የፈለኩትንም ሀሳብ ተረድተኸኛል ብዬ አስባለሁ። ምንም የተረዳኸው ነገር የለም? ምን እኔ አላየሁም። ምን ሪያክሽን? እንዴት ትናንትና ከሩታ ጋር መገናኘቴን አውቃል አልኩ። መገናኘትሽን እንጂ አወራችሁትን አላየሁኝም፣ አልሰማሁም፣ አላወቅኩም። እውነት? እሺ ልንገርክ ማለት ይህን ሰሞን ሩታ ላይ ፍላጎት እያየው ነው አንተ ላይ ምናምን ነገር። ስማኛ እንዴ በኢየሱስ ስም ዛሬ ብሶበት ዛሬ አብርሃም ማለት ነው ሄርሜላን ከውጭ ልጅህን አቅፋ የቆጭ ያለችው ሴት አይቼ ልብሽን አይቻለሁ፣ ልብሽን መጎዳት አይፈልግም አለ አብርሃም። አሁን አተ ህዝብ ስላለክ ነው እንደ አንተ ጭንቅላት በጭንቅላት ተመርተ አታውቅም። ምክንያቱም ነገ እቺት ልጅም አተ በየጊዜው ሴት እያስለቀስኩ ነው የምትኖረው። ምክንያቱም የራሴ ባልገባ ኑሮ እንደዚህ ባሉን ኑሮ እንደዚህ ባዩን ኑሮ እንዳትል ማለት ነው። ነገ ተነጎዳ ማለት ነው። ነገ ተነጎዳ እንደዚህ እንዳትል ማለት ነው። ሄርሜላ ልጅ እንደኖረኝ ልጅ ኖሮኝ እንዴት አፈቀርሽ? አብረ ሄርሜላ እንደዛ አይነት ሚስት ሆና ራሱ እንትን ፈለጋ መጣች፣ አንተን ፈለጋ መጣች። ይሄ ደግሞ እኔ ማውደድ ራሱ አይልም ማለት ነው። ምክንያቱም ሴት ልጅ ነኝ፣ ለነገ ይሰጋሉ ማለት ነው። እንደዚህ አይነት ነገር ማለት ነው ለነገ እኔ ሴት ሆኜ በዛ ቦታ ቢሆንስ እሱ እኔ ላይ ቢደርስስ ነገር። ሩታ አልተሸከመችው ነገር አለ፣ ብዙ ነገር ተሸከመች፣ ደከመኛለች። ምን ያደረገንም 3 አመት ነው ደክማለች እኮ 3 አመት። ወደ እሱ ቻናል ከመጣች ልጅ ስቃይና እንትን ብቻ ነው በቃ። ከዚህ ህይወት መውጣት አለብኝ ብላ ከወሰነች ትውጣ። ለሷ መንገዱ ቀና ነው። በነገራችን ላይ ትልቅ ነገራችን ቁጭ ከፍለፊታችን ካለ መከራ ይበዛብናል፣ ብዙ ነገር ጫና ይበዛብናል። ምክንያቱም ሩታ ፍለፊት ያለ ትልቅ ነገር አለ ማለት ነው። ትልቅ ነገር እሷ ፍለፊት ያለ ማለት ነው። መድረስ የምትፈልጎ ወይ የህልሙ መሳካት፣ ከዚህ ህይወት ወጣ የህልሙ መሳካት ብዙ ነገር ሊሆን ይችላል። ሩታ አብርሃም ጋር ስላለች ብቻ የምትወደድ መስላችሁ ነው? ሩታ የሄደችው ቻናል እኮ ሁሉም ይታያል። አብርሃም የሄደ ቻናል ሁሉ ይታያል። ይሄ የታወቀ ነው። ሩታም ሰው ወዳታል፣ አብርሃም ይወዳል። በቃ አለቀ። ስለዚህ አሁን አብርሃም ብዙ ሰው ወደ ሄርሜላ እያደላ ነው ምናምን ብሎ እያሰበ ነው። ደግሞ ነገሩን እንደዚህ እያወዛገበ ጨርሰ እንጂ ወይ ያፈቅር ንጹህ ልብሽን መጎዳት አልፈልግም ማለት ፍቅርሽን ይቀበላለሁ ማለት ነው። ይሄ ግልጽ አማርኛ ነው ፋሚሊዎቼ። ፍቅርሽን ይቀበላለሁ ማለት ነው። ብልጥ ብልህ ከሆንሽ ማለት ነው። ብልጥ ብልህ ከሆንሽ
ከሱ ጋር ድራማ ሲያስጀምርሽ ድራማ እንዳትጀምሪ። ምክንያቱም ድራማ መጀመር ይፈልጋል አብርሃም። ነገ ሌላ ሴቶችን ላመጣ ይችላል፣ አንቺን ሊፈትን ይችላል፣ ብዙ ነገር ድራማ አንቺ ላይ ድራማን አብሮ እንዳትጀምሪ ማለት ነው። ብልጥ ብል ከሆንሽ ማለት ነው። አለበለዛ ትበላለሽ አንቺ ማለት ነው። አብርሃም አንቺን ፈልገሽ መጣሽኝ ይልሻል ማለት ነው። ነገ አንቺ ነሽ ፈልገሽኝ መጣሽ ይልሻል ነገ ማለት ነው። ከዛ አሁን ደግሞ ብዙ ሰው ይሄን አይቶ ወንድ ልጅ የሚከበር ቦታ ይፈልጋል፣ ወንድ ልጅ እንደዛ ይሆናል፣ ወንድ ልጅ እንደዚህ ይሆናል። ማጫ አክብሯታ ቃልና ማንም ሰው ስመድማ ማንም ሰው እሷን ለመናገር እንትን ተሸክሞ ይሄድ አይደለም እንደ እሷን መናገር አስተርጓሚ ይዞ ተሸክሞ ከሷ ጎን ቆሞ ለሱ የሚከራከሩትን ስንት ሰዎችን ቆሞ እያወራ ነው። ራሱ ምስቱ ራሱን አስከብሮ አያቅም፣ ቤቱን አስከብሮ አያቅም፣ ቤቱን ራሱን አስከብሮ አያቅም። አለቀ። ስለዚህ ሰብስክራይብ እያደረጋችሁ በረታቱን።